የአረብ እስራኤል ግጭት በዘመናዊ ታሪክ ውስጥ በጣም ዘላቂና ውስብስብ ከሆኑ ፉክክሮች አንዱ ነው። ተደጋጋሚ ጥረቶችና በርካታ ጦርነቶች ቢደረጉም የአረብ መንግስት እስራኤልን በወታደራዊ ኃይል ማሸነፍ አልቻለም። ይህንን ውጤት ለመረዳት የግጭቱን ታሪካዊ አመጣጥ፣ የታላላቅ ጦርነቶችን ውጤቶች፣ የሶቪየት ዩኒየን እና የሰሜን ኮሪያ የመሰሉ ሀያላን መንግስታት ተሳትፎና የአረብ ስትራቴጂዎችን የለወጡትን ወቅታዊ ለውጦች መመርመርን ይጠይቃል። ታዲያ ሰዎች የአረብ ሀገራት ለምን በእስራኤል መሸነፍ ቀጠሉ? እንደተፈጠረ እንዴ? የግጭቶቹ መነሻ በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ነው። ያ ማለት ከ1901 ጀምሮ ባሉት ተከታታይ ዓመታት ውስጥ ማለት ነው። ሁለቱም ማለትም አይሁዶችና አረቦች በብሪታንያ ቁጥጥር ስር ከነበሩት ግዛቶች አንዱን ክፍል በዋነኝነት ፍልስጤምና እስራኤል አሁን የሚኖሩበትን አካባቢ ማለት ነው የመሬት ይገባኛል ማለት በጀመሩበት ጊዜ ነው። የዜናዊነት መነሳትና የአይሁድ ወደ ፍልስጤም ፍልሰት እያደገ በመምጣቱ የአረቦች ተቃውሞ ተባብሶ ነበር። 1947 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት የአይሁድና የአረብ መንግስታትን ለመለያየት መሬቱን ለመከፋፈል ያቀደው እቅድ በአረቡ ዓለም ውድቅ ቢሆንም ድርጅቱ እቅዱን አጽድቆት ነበር። እንደ አውሮፓውያን አቆጣጠር በ1948 እስራኤል ነፃነቷን ስታውጅ ግብጽ፣ ሶሪያ፣ ሊባኖስ፣ ዮርዳኖስ እንዲሁም ኢራቅ በአንድ ላይ ሆነው አዲስ የተመሰረተችውን የእስራኤልን ሀገር አጠቁ። ይህ የመጀመሪያው የእስራኤልና አረቦች ጦርነት ነበር ማለት ይቻላል። ይሁን እንጂ የመጀመሪያ የአረብ እስራኤል ጦርነት በአረብ መንግስታት ላይ አስከፊ ሽንፈት አስከተለ። በደካማ ቅንጅት፣ የሎጂስቲክስ አቅርቦት ደካማነት፣ እርስ በርስ የሚጋጩ አጀንዳዎችና ጊዜ ያለፈባቸው ወታደራዊ መዋቅሮች ምክንያት ይህ ሊፈጠር ችሏል። እስራኤል የተዋሃደ እዝ፣ የበለጠ ጠንካራ ሞራል እና የተገደበ ሀብቷን በተሻለ ሁኔታ መጠቀም በመቻሏ የአረብ ህብረትን ልታሸንፍ ችላለች። ጦርነቱ የአዲሲቷን እስራኤል መንግስት ህልውና አጽንቷል። እናም በመቶ ሺዎች የሚቆጠሩ ፍልስጤማውያንን አፈናቅሏል። የአረቦችን ቂም አባብሷል። በቀጣዩ ዓመት የአረብ መንግስታት እንደገና ታጥቀው ተደራጅተው እናም ለወደፊት ግጭት ተዘጋጅተው ቀረቡ። ግብጽ የስዊዝ ካናልን ብሔራዊ ሀብቷ አድርጋ ከተቆጣጠረች በኋላ ብሪታንያ፣ ፈረንሳይና እስራኤል በግብጽ ላይ ጥቃት ሰነዘሩ። ምንም እንኳን ግብጽ በመጨረሻ በአሜሪካና በሶቪየት ህብረት አማካኝነት በአጥቂዎቹ ላይ ባሳደሩት ጫና ምክንያት በፖለቲካው ገና ብትወጣም ወታደራዊ ሚዛኑ አልተለወጠም። አሁን እንደ አውሮፓውያን አቆጣጠር ወደ 1967 ክስተት እንሂድ። የአረብ መንግስታት እጅግ በጣም አዋራጅ ሽንፈት ነበር የደረሰባቸው። በ6 ቀን ጦርነት ውስጥ እስራኤል የግብፅን፣ የሶሪያን እና የዮርዳኖስ አየር ኃይሎችን በመሬት ላይ እንዳሉ ያጠፋውን ድንገተኛ የቅድመ መከላከል ጥቃት አደረሰች። በ6 ቀናት ውስጥ እስራኤል ከግብፅ የሲና ባህረ ገብ መሬትን፣ ከሶሪያ የጎላን ከፍታዎችን፣ ከፍልስጤም ምዕራባዊውን ዳርቻና ምስራቅ ኢየሩሳሌምን ተቆጣጥራለች። የአረብ ወታደራዊ ጥምረት እንደገና በስርዓት አለመደራጀት፣ በዝግታ እንቅስቃሴ፣ አጠቃቀማቸውን ሳያውቁ በሶቪየት ጦር መሳሪያዎች ላይ ከመጠን በላይ በመተማመን ሽንፈት ሊገጥማቸው ችሏል። በምላሹ ግብጽ ከ1969 እስከ 1970 የጥፋት ጦርነት ጀመረች።
በሶቪየት ድጋፍ የግብፅ ኃይሎች የእስራኤልን ኃይል በሲዝ ካናል ላይ መቋቋም አስችሏቸው ነበር። ምንም እንኳን የሶቪየት አብራሪዎችና ጸረ አውሮፕላን ክፍሎች ቢሰማሩም ግጭቱ ያለ አሸናፊ ነበር የተጠናቀቀው። ይህም የሶቪየት ተሳትፎ መከላከልን እንደሚያጠናክር ግን ለማጥቃት ዋስትና እንደማይሰጥ አረጋግጧል። አሁንም ግብፅና ሶሪያ ለሌላ ዙር ጦርነት ተዘጋጁ። እንደ አውሮፓውያን አቆጣጠር በ1973 በዮም ኪፑር የአይሁድ የፍትህ በዓል ወቅት እስራኤል ላይ የተቀናጀ ያልተጠበቀ ጥቃት ፈጸሙ። የግብፅ ወታደሮች የስዊዝ ቦይን በማቋረጥ የባር ሌቭ መስመርን ጥሰው ሲሄዱ፣ የሶሪያ ወታደሮች በጎላን ከፍታ ላይ ጥቃት ሰንዝረዋል። የመጀመሪያው ውጤት እስራኤልን እና ዓለምን አስደንግጦ ነበር። የሶቪየት ህብረት ወዲያውኑ የአረብ ኃይሎችን ለመደገፍ የጦር መሳሪያና ሌሎች አቅርቦቶችን በአየር አማካይነት ማቅረብ ጀመረች። ዩናይትድ ስቴትስም ለእስራኤል ተመሳሳይ ነገር አድርጋለች። በመጨረሻም የእስራኤል ኃይል አገግሞ አጥቂዎቹን ወደ ኋላ መግፋት ቻለ። ጦርነቱ በወታደራዊ አቻ ቢጠናቀቅም ለአረቡ ዓለም የተወሰነ ኩራትን መልሷል። እናም ግብፅ ከእስራኤል ጋር ለጀመረችው የሰላም ስምምነት መሰረት ጥሏል። በእነዚህ ጦርነቶች ውስጥ የአረብ መንግስታት በሶቪየት ህብረት ወታደራዊና ሎጂስቲክስ ድጋፍ ላይ በእጅጉ ይተማመኑ ነበር። ሞስኮ ለግብፅ፣ ለሶሪያ፣ ኢራቅና ለሌሎች አረብ ሀገራት ታንኮች፣ ጀቶች፣ መድፍና ስልጠናዎች በቀዳሚነት አቅራቢ ነበረች። ሆኖም የሶቪየት ህብረት እርዳታ ውስንነቶች ነበሩት። የሶቪየት የጦር መሳሪያዎች ጥራት ብዙውን ጊዜ ከምዕራባውያን ስርዓቶች ኋላ ቀር ነበር እና ሞስኮ በአረብ አጋሮቿ ላይ የምትይዘው የፖለቲካ ቁጥጥር የአሰራር ተለዋዋጭነትን ገድቧል። በይበልጥ አስፈላጊ የሆነው የአረብ ጦር እነዚህን መሳሪያዎች ወደ ወጥ የጦር ሜዳ ስትራቴጂዎች በብቃት ለማዋሃድ ስልጠና፣ ዲሲፕሊንና ሞራል አልነበራቸው። ብዙ የሶቪየት መኮንኖች የአረብ ጦር የእዝ መዋቅር ጥብቅነት በፖለቲካ ቅኝት የሚታይ መሆኑ ግትርና ገለልተኛ ውሳኔን የመስጠት አቅም የሌላቸው ናቸው ሲሉ በግል ተችተዋል። ብዙውን ጊዜ ችላ ሊባል የማይገባው በአረቦች በኩል አስተዋጽኦ ያደረገው የሰሜን ኮሪያ ጉዳይ ነው። በጸረ ኢምፔሪያሊዝም ርዕዮተ ዓለምና ከሶቪየት ህብረት ጋር ያለው ጥምረት ፒዮንግያንግ በርካታ የአረብ ሀገራትን በተለይም ግብፅንና ሶሪያን ደግፋለች። በዮም ኪፑር ጦርነት ወቅት የሰሜን ኮሪያ አብራሪዎች ግብፅን ወክለው ሚግ 21 አውሮፕላኖች በማበረር የእስራኤልን አውሮፕላኖች በጦርነት ውስጥ ገጥመዋል። ሰሜን ኮሪያ ግብፅ የባሊስቲክ ሚሳይል አቅሟን በኋለኞቹ 10 ዓመታት ውስጥ እንድታዳብር ረድታታለች። ግን እንደ ሶቪየት አስተዋጽኦ የሰሜን ኮሪያ ድጋፍ በመጠኑ አነስተኛ ነበር። እናም የአረብ ጦር ኃይሎች ያጋጠሟቸውን ሰፊ ስትራቴጂካዊ ተግዳሮቶች ማካካስ አልቻሉም። ታዲያ የአረብ መንግስታት እስራኤልን በተደጋጋሚ ማሸነፍ ለምን አቃታቸው? መልሱ የሚገኘው መዋቅራዊ፣ ስልታዊና ጂኦፖለቲካዊ ሁኔታዎችን በማጣመር ነው። በመጀመሪያ በአረብ መንግስታት መካከል ጥልቅ የሆነ የአንድነት እጦት ነበር። የፓን አረቢዝም ንግግሮች ጠንካራ ሲሆኑ፣ በተግባር ግን እንደ ግብፅ፣ ሶሪያ፣ ኢራቅ እና ዮርዳኖስ ባሉ ሀገሮች መካከል የነበረው ፉክክር በቅንጅት ላይ ያለውን ጥረት ደካማ አድርጎታል። እያንዳንዱ የአረብ መንግስት የተለያዩ ሀገራዊ ጥቅሞች፣ የፖለቲካ ስርዓቶች እና ወታደራዊ አስተምህሮች ነበሯቸው። የጋራ የጦር እዝ ጥብቅነት ብዙ ጊዜ ከዚህ በፊት ከነበረው ተመሳሳይ ወይም
የተለመደ ነበርና በአሰራር ሂደት ውስጥ በፍጥነት ይፈረካከስ ነበር። የተቀናጀ ስልት ከሌለ ከፍተኛ ቁጥር ያለው ጦርና መሳሪያ እንኳን ወደ ድል ሊተረጎም አይችልም። ሁለተኛው የአረብ ጦር ኃይሎች በወታደራዊ ጥበብ ከእስራኤል ወደ ኋላ ይቀሩ ነበሩ። እስራኤል ከፍተኛ ብቃት ያለውና የተቀናጀ የታጠቁ ኃይል ስርዓትን በወታደራዊ ኃይል አሰባሰብ፣ በቅድሚያ ስልጠና፣ በስለላ ብልጫና በውጊያ መስክ ፈጠራ ላይ በመመስረት ብቃትን አዳብራለች። የእስራኤል ክፍሎች በቁጥር ያነሱ ነበሩ፣ ነገር ግን የበለጠ ተንቀሳቃሽ፣ የበለጠ ራስ ገዝና ብቃት ያለው አመራር ነበሩ። በአንጻሩ የአረብ ኃይሎች በፖለቲከኛ መኮንኖች የሚመራ ያረጁ ስልቶችና ደካማ ሎጂስቲክስ እና በመሳሰሉ ችግሮች የተተበተበ ነበር። ብዙ የአረብ ወታደሮች ዝቅተኛ ተነሳሽነት ያላቸው ወታደሮች ነበሩ። እናም በአቅርቦት ሂደት በሚፈጠር ሙስናና በእዝ ብልሽት የውጊያ ውጤታማነቱን በእጅጉ ጎድቶታል። ሶስተኛው የውጭ ኃይሎች ሚና ሚዛኑ ያዘነበለው ለእስራኤል ጥቅም። ሶቪየቶች የአረብ ሀገራትን ለመደገፍ ቁርጠኛ ሆነው ሳለ ተሳትፏቸው ያልተገደበ አልነበረም። ዩናይትድ ስቴትስ ከእስራኤል ጋር የጦር መሳሪያና የገንዘብ ድጋፍ ብቻ ሳይሆን ወሳኝ ኢንቴሊጀንስ፣ ዲፕሎማሲያዊ ጥበቃና ስትራቴጂካዊ ቅንጅት ሰጥተዋል። በዮም ኪፑር ጦርነት ወቅት የዩናይትድ ስቴትስ አየር ኃይል እስራኤል ከመጀመሪያዎቹ መሰናክሎቿ ቶሎ እንድታገግምና ጠላቶቿ ከጠበቁት በላይ በፍጥነት እንድትደራጅና ማጥቃት ሰንዝራ ውጤታማ እንድትሆን ረድቷታል። እርግጥ ነው እስራኤላውያን ከምዕራቡ ዓለም ጋር የነበራቸው ጥልቅ ግንኙነት፣ ብዙ ደካማ ኢኮኖሚ የነበራቸው የአረብ ሀገሮች ብዙ የማይቻላቸውን ከፍተኛ ወታደራዊ ቴክኖሎጂና የኢኮኖሚ ሀብት እንድታገኝ ያስችሏታል። ሆኖም ለብዙ አስርተ ዓመታት ሽንፈቶች ቢኖሩም ብዙ አረቦች ግጭቶቹ እንዳልተቋጨ መመልከታቸውን ቀጥለዋል። እስራኤል የፍልስጤም ግዛት፣ ኢየሩሳሌም ያለው ሁኔታና የጋዛ እገዳ ከፍተኛ ስሜታዊ ጉዳዮች ሆነው ቀጥለዋል። ነገር ግን የትግል መሳሪያዎቹ ተለውጠዋል። ከታንክና ተዋጊ ጀቶች ይልቅ የዛሬዎቹ ትግሎች በዲፕሎማሲያዊ፣ በማህበራዊ ሚዲያ፣ በዓለም አቀፍ የህግ ስርዓቶችና በኢኮኖሚያዊ ጠቀሜታዎች ሆነዋል። በማጠቃለያውም የአረብ ሀገራት በተበታተነ አመራር፣ በወታደራዊ የበታችነት ስሜት እንደ ሶቪየት ህብረትና ሰሜን ኮሪያ ባሉ የውጭ ኃይሎች ላይ ከመጠን በላይ በመመካት እና እስራኤላውያን ደግሞ በስትራቴጂ፣ በፈጠራና በዓለም አቀፍ ትብብሮች የጂኦፖለቲካል ጥረቶችን በመቀየር አኳያ አረቦቹ እስራኤልን ማሸነፍ አልቻሉም። ወታደራዊ ሽንፈት ለፖለቲካዊ እንቅስቃሴ መንገድ ሰጠ። በአንድ ወቅት እንደ ዜሮ ድንበር ክልላዊ ጦርነት ይታይ የነበረው አሁን ሰፋ ያለ ግሎባላይዜሽን ለተጽዕኖ ህጋዊነትና ስልጣን ውድድር አካል ሆኗል። ቪዲዮውን ስለተከታተሉ አመሰግናለሁ።